ሰላም ተመልካቾቼ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ ላይ እንዴት ባይቢት ማስተር ካርድ ላይ ዶላር እንዴት እንደምናስገባ ወይም ደግሞ ቶፕ አፕ እንደምናደርግ አብረን የምናይ ይሆናል። ብዙ ኦፕሽኖች አሉት። ከነዛ ኦፕሽኖች መካከል አንደኛው ፒቱፒ መግዛት ነው። ሁለተኛው ደግሞ ሌላ ኤክስቼንጅ ላይ ያለ ዶላር ካላችሁ እሱን ወደ ባይቢት ማስተር ካርድ መላክ ትችላላችሁ። ሶስተኛው ኦፕሽን ሌላ ዋሌት ላይ ያላችሁ ዶላርን በምን አይነት መልኩ ወደ ባይቢት ማስተር ካርድ እንደምትልኩ እናያለን። መጨረሻ ላይ ያለው ኦፕሽን ደግሞ በምን አይነት መልኩ ከኔ እንደምትገዙ በዚህ ቪዲዮ ላይ እናያለን ማለት ነው። ስለዚህ ይህንን ሁሉ ኦፕሽን ተጠቅማችሁ ባይቢታችሁን ቶፕ አፕ ወይም ደግሞ ሪፊል ማድረግ ትችላላችሁ። የባይቢት ቨርቹዋል ማስተር ካርድ ተጠቅማችሁ የተለያዩ የኦንላይን ፔመንቶችን መፈጸም ትችላላችሁ። አብዛኞቻችሁ የዩቲዩብ ቻናል ተከታታዮቼ ሰብስክራይብ ሳታደርጉ ነው የምትወጡት። ሰብስክራይብ ማድረግ እንዳትረሱ አሁን። እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። ወደ ባይቢት ማስተር ካርድ ገብቼ በመጀመሪያ ማስተር ካርድ ላይ ያለውን ዶላር ላሳጋችሁ። ወደ ባይቢት ማስተር ካርድ ለመግባት አሴት የምትለዋን ከነካችሁ በኋላ ባይቢት ካርድ የምትለዋን ከነካችሁ ይመጣላችኋል። እንደምታዩት ከረንትሊ ያለኝን ባላንስ እዚህ ጋር ቼክ ማድረግ ቻለው 15 ዶላር አለኝ ማለት ነው። ከዚህ በፊት የገዛዋቸውን ፐርቼዞች ትራንዛክሽን ላይ ማየት ትችላላችሁ። እንደምታዩቸው አብዛኛው አሊኤክስፕረስ ላይ ያወጣሁት ፔመንት ነው። እዚህ ላይ ማየት ትችላላችሁ። ምናልባት አሊኤክስፕረስ ላይም በምን አይነት መልኩ ሪፈንድ እንደምታረጉ ሰርችላችሁ ነበር ቪዲዮ። ይሄ ያው ለምሳሌ ሪፈንድ የተደረገ ከአሊኤክስፕረስ ሪፈንድ የተደረገ ዶላር ነው ማለት ነው። በዋነኝነት ዛሬ የምናየው በምን አይነት መልኩ ማስተር ካርዳችንን ወይም ደግሞ ቨርቹዋል ማስተር ካርዳችንን ሪፊል ወይም ደግሞ ቶፕ አፕ እንደምናረግ ነው የምናየው። ቶፕ አፕ የምትለዋን በተን ከነካችሁ የተለያዩ ኦፕሽን ይሰጣችኋል። እነዚህ ሁለት ኦፕሽኖች አንደኛው ቀጥታ ከፒቱፒ ትሬዲንግ ላይ መግዛት ነው። ዜሮ ፊ ነው የሚጠይቀው፣ ምንም አይነት ፊ አይጠይቅም። ነገር ግን ሁለተኛው ኦፕሽን ዲፖዚት ክሪፕቶ የምትለዋን በመጠቀም ከሌላ ዋሌት ወይም ደግሞ ከሌላ ኤክስቼንጅ መቀበል ትችላላችሁ ማለት ነው። ኢቭን ሁለተኛውን ኦፕሽን ተጠቅማችሁ ያለምንም ፊ ዶላር መቀበል ትችላላችሁ። ነገር ግን የምትቀበሉት ዶላር ምን ያህል ነው የሚለው ወሳኝነት አለው ማለት ነው። ለምሳሌ ከ10 ዶላር በታች የምትቀበሉ ከሆነ ትራንዛክሽን ፊ ይኖረዋል። እንዲሁም ደግሞ ከ10 ዶላር በላይ የምትቀበሉ ከሆነ ደግሞ ምንም አይነት ትራንዛክሽን ሳይኖረው በምን አይነት መልኩ ከአንድ ኤክስቼንጅ ወደ ሌላ ኤክስቼንጅ መላክ እንደምትችሉ እናያለን ማለት ነው። የመጀመሪያው በፒቱፒ ትሬዲንግ ቀጥታ ዶላር ከኢትዮጵያ ከሚገኙ ሰዎች ወይም ደግሞ ከኢትዮጵያኖች መግዛት ትችላላችሁ። እንዴት ከፒቱፒ ላይ ዶላር በኢትዮጵያ ብር መግዛት እንዲሁም ደግሞ መሸጥ እንደምትችሉ ላስት ቪዲዮ ላይ ሰርቼላችሁ ነበር። ጀስት የዩቲዩብ ቻናል ላይ ገብታችሁ ቪዲዮ የምትለዋ ሴክሽን ውስጥ ገብታችሁ ወደ ቻናል ላይ ከገባችሁ በኋላ ቪዲዮ ሴክሽን ውስጥ ወደ ታች ስክሮል ካረጋችሁ ሳትሸወዱ ባይቢት ከባይቢት ላይ ዶላር የምትገዙበት መንገድ የሚል ቪዲዮ አለ። ይህንን ቪዲዮ መመልከት ትችላላችሁ። እዛ ላይ ፉል የሆነ ኢንፎርሜሽን ስላስቀመጥኩላችሁ ምናልባት ባለችው በዚች አጭር ጊዜ ውስጥ ቪዲዮ ለመስራት ስለማይመች ሁለተኛ መደጋገም ስለሚሆን ከፒቱፒ ላይ መግዛት የምትችሉ ከሆነ በዚህ አይነት መልኩ መግዛት ትችላላችሁ። ይሄኛው አንደኛው ኦፕሽን ነው። ሁለተኛው ኦፕሽን ደግሞ ከ10 ዶላር በላይ መግዛት የምትችሉ ሰዎች እንዴት ያለምንም ጋዝ ፊ ወይም ደግሞ ያለምንም ፊ ወደ ማስተር ካርዳችሁ ዶላር እንዴት እንደምታስገቡ ነው ማሳያችሁ። መጀመሪያ ዲፖዚት ወይም ደግሞ ቶፕ አፕ የምትለዋን ትነካላችሁ። ዲፖዚት ክሪፕቶ የምትለዋን ትነካላችሁ። ሁለተኛውን ኦፕሽን ወይም ደግሞ ይሄንን ዲፖዚት ክሪፕቶ ኦፕሽንን ለመጠቀም መጀመሪያ ሌላ ኤክስቼንጅ ላይ ለምሳሌ ባይናንስ ሊሆን ይችላል ወይም ደግሞ ቢትጌት ሊሆን ይችላል ወይም ደግሞ ኦኬኤክስ ሊሆን ይችላል ሌላ የኤክስቼንጅ ላይ ዶላር ሊኖራችሁ ይገባል ማለት ነው። ወይም ደግሞ ሌላ ዋሌት ላይ ለምሳሌ ቴሌግራም ዋሌት ሊሆን ይችላል ወይም ደግሞ ቶን ኪፐር ላይ ሊሆን ይችላል። እንደዚህ አይነት ዋሌቶች ላይ የግድ ዶላር ሊኖራችሁ ይገባል ማለት ነው። ዲፖዚት ክሪፕቶ የምትለዋን ከነካችሁ በኋላ ዩኤስዲቲ የምትለዋን ትነካላችሁ። ዩኤስዲቲ የምትለዋን ከነካችሁ በኋላ ነው እዚህ ጋር የምትቀበሉበትን ኔትወርክ ሴሌክት ታደርጋላችሁ። የምትቀበሉበት ኔትወርክ አጌን ፊውን ይወስነዋል ማለት ነው። ለምሳሌ ኢትሪየም ከመረጣችሁ የሚቆርጠው የተወሰነ ፊ ሊኖር ይችላል። ወይም ደግሞ ቲአርሲ ስትመርጡ የተወሰነ ፊ ሊኖር ይችላል። እንዲሁም ደግሞ ምናልባት አብዛኞቻችን የምናውቀው ቴሌግራም ላይ የምናውቀው ቶን ወይም ደግሞ ኦፕን ኔትወርክን ስትመርጡ ፊ ይኖረዋል ማለት ነው። የትኛው ነው ፊ የማይጠይቀው ኔትወርክ? እሱን ቼክ ለማድረግ በመጀመሪያ ወደ ባይናንስ ገባለሁ። ባይናንስ ላይ ከገባችሁ በኋላ አሴት የምትለዋን ትነካላችሁ። አሴት የምትለዋን ከነካችሁ በኋላ ዊዝድሮ የምትለዋን ኦፕሽን አንድ ጊዜ ትጫናላችሁ። በመቀጠል ዊዝድሮ የምታደርጉት ወደ ሌላ
ኤክስቼንጅ ወይም ደግሞ ዊዝድሮ የምናደርገው ክሪፕቶ ስለሆነ ዊዝድሮ የምትለውን ከታች ያለችዋን እነካለን። በመቀጠል ዊዝድሮ የምናደርገው USDT ነው። እንዴት እንደምትልኩም በዛው እያሳይኳችሁ ነው ማለት ነው። USDTን ሴሌክት ስታደርጉ ሴንድ ቪያ ክሪፕቶ ኔትወርክ የምትለውን ትመርጣላችሁ። ምክንያቱም ወደ ሌላ ኤክስቼንጅ ስለሆነ የምንልከው ይሄንን ኦፕሽን ማምረጥ አለብን። ናው ሁለተኛውን እዚህ ላይ እንድታተኩሩ የምፈልገው ሁለተኛ ኔትወርክ የሚለውን ኦፕሽን ነው ማለት ነው። ሶ ኔትወርክ የምትለውን ኦፕሽን ክሊክ በምታደርጉበት ጊዜ እዚህ ላይ ለትራንዛክሽን ፊ ምን ያህል እንደሚያስከፍሉ ያሳያሉ ማለት ነው። በእርግጥ አንዳንዶቹ ኔትወርኮች ሌላ ኤክስቼንጅ ላይ ላይኖሩ ይችላሉ። ነገር ግን ያሉ ኤክስቼንጆች ያሉ ኔትወርኮች ስላሉ እነዛ ኔትወርክ ተጠቅማችሁ መላክ ትችላላችሁ ማለት ነው። ለምሳሌ እኔ አብዛኛውን ጊዜ የምጠቀመው ወይም ደግሞ ለሌሎች ከስተመሮች ስልክ የምጠቀመው BEP20 ወይም ደግሞ BNB ስማርት ቼን የሚለውን ነው ማለት ነው። ይህ BNB ስማርት ቼን ከተጠቀማችሁ ይሄንን ኔትወርክ ከተጠቀማችሁ ምንም አይነት ፊ አይጠይቅም። ነገር ግን ትንሽ ካች የሚያደርጋችሁ ወይም ደግሞ አብዛኛው ሰው የማይመቸው ምንድነው ሚኒመም ዊዝድሮ የምታደርጉት አማውንት ነው ማለት ነው። ሚኒመም ዊዝድሮ የምታደርጉት አማውንት $10 ነው የሚጠይቀው ማለት ነው። እንዲሁም ደግሞ ለመላክ እስከ 1 ደቂቃ ሊወስድ ይችላል ማለት ነው። በጣም አሪፍ ነው ማለት ነው። ከዛ ባለፈ ሌሎች ኔትወርኮችን ካያችሁ ፊል ሊኖራችሁ ይችላል። ለምሳሌ ቀደም እንዳልኳችሁ ብዙ ጊዜ የምናውቀው ቶን ኔትወርክ ወይም ደግሞ ኦፕን ኔትወርክ የምንለው ትራንስፈር ለማድረግ $0.3 ይጠይቃል ማለት ነው። $0.3 ይጠይቃል ማለት ነው። ሚኒመም ደግሞ ዊዝድሮ ማድረግ የምትችሉት 5 USDT ነው ማለት ነው። ስለዚህ ከ10 በታች ከሆነ ወይም ደግሞ ከ$10 በታች ከሆነ ምናልባት ፊ ልትከፍሉ ይገባል ወይም ደግሞ ፊ ይጠይቃችኋል ማለት ነው። እነዚህ ኔትወርኮች መጠቀም ቻላችሁ። ሌላ ኔትወርክ ምናልባት ፖሊጎን POS የሚለውን ኔትወርክ ከተጠቀማችሁ ደግሞ እንደምታዩት ሚኒመም ዊዝድሮዋል $4 ነው። የሚወስደው 0.05 USDT ነው። አራይቭ የሚያደርግበት ደግሞ ታይም 2 ሚኒት አካባቢ ይወስዳል ማለት ነው። አይ ቲንክ ይሄኛው ፋይን ነው፣ አሪፍ ነው። 0.05 ማለት እንግዲህ $1 በ150 ነው። ስለዚህ 0.1 ደግሞ ስንት ይሆናል ወይም ደግሞ 0.05 ስንት ይሆናል ብላችሁ ካልኩሌት ማድረግ ቻላችሁ። አክቹአሊ ካልኩሌት ብናደርገው ደስ ይለኛል፣ ምክንያቱም ኔትወርኩን ይሄንን ከተጠቀማችሁ በምን አይነት መልኩ መላክ እንዳለባችሁ ስለማሳያችሁ ማለት ነው። ስለዚህ ቀጥታ ምናባዛው አሁን ከረንትሊ $151 $1 151 ብር ነው። ስለዚህ 151 ሲባዛ በ0.05 ስለዚህ ወደ 8 ብር ነው ማለት ነው። ስለዚህ ለመውሰድ የሚፈጅበት ታይም ፖሊጎንን ከተጠቀማችሁ ለመውሰድ ይሄኛው አይደለም ፖሊጎንን የምትጠቀሙ ከሆነ ወደ 8 ብር አካባቢ ለትራንዛክሽን ይወስድባችኋል። ሚኒመም ዊዝድሮ ማድረግ የምትችሉት ግን $4 ነው ማለት ነው። አጌን ይሄኛው ፋይን ነው። እኔ ሪኮመንድ ማድረጋችሁ $10 ገዝታችሁ ብር ካለ እጃችሁ ላይ $10 ገዝታችሁ ሪፊል ብታረጉት ሪኮመንድ አደርጋችኋለሁ። ምክንያቱም አብዛኛውን ጊዜ የባይቢት ላይ አብዛኞቻችሁ ያስቸገራችሁ ያለ አንድ ፕሮብሌም አለ። እሱም ፕሮብሌም ምንድነው? ኤረር ሴኩሪቲ ኢሹ ሊሆን ይችላል ወይም ደግሞ ብዙ ኤረሮች አሊኤክስፕረስ ላይ ያጋጠማችሁ ስለሆነ ማለት ነው። ሶ አሁን ቅድም እንዳልኳችሁ $4 ምልክ ሆነ ፖሊጎንን ነው የምጠቀመው ብያችኋለሁ። ስለዚህ እዚህ ጋር መታችሁ ፖሊጎን POS የምትለዋን ትነካላችሁ። እንደምታዩት አድሬስ ይሰጣችኋል ማለት ነው። ስለዚህ ኮንፈርም ለዋለው አድሬስ ይሰጣችኋል። የዋሌት አድሬሱ ነው። ምናልባት ይሄኛው ኮሜንት ወይም ደግሞ ሜሞ የለውም። ሜሞ የሚጠይቃችሁ ከሆነ ወይም ደግሞ እዚህ ጋር ሜሞ ከሰጣችሁ እሱንም ኮፒ ማድረግ ይኖርባችኋል። እሱን መጠንቀቅ ይኖርባችኋል። ከዚህ በፊት በምን አይነት መልኩ መላክ መቀበል እንደምትችሉ ቪዲዮ ስለሰራው ግር ይላችኋል ብዬ አላስብም። ስለዚህ ቀጥታችን አድሬስ ኮፒ ያደርጋታለሁ። እምልክበት አድሬስ ማወቅ ይኖርባችኋል። እምትልኩት ዶላሩን እምትልኩበት ኔትወርክ ማወቅ ይገባችኋል ማለት ነው። አሁን እየላኩ ያለሁት በፖሊጎን POS በሚለው ነው ማለት ነው። ሶ ወደ ባይናንስ ገባለሁ። ባይናንስ ላይ ገብቼ እዚህ ጋር ፔስት አለው። አብዛኛውን ጊዜ ሌሎች ኤክስቼንጆች ላይ አድሬሱን ፔስት ስታደርጉ አውቶማቲካሊ ኔትወርኩን ይመርጥላችኋል። ሶ ፖሊጎን POS የምትለው መርጣለሁ። እዚህ ጋር እንደምታዩት ሚኒመም ዊዝድሮ ማድረግ የምችለውን አማውንት ያሳየኛል። $4 ከሆነ $4 ጽፋለሁ ማለት ነው። በመቀጠል ዊዝድሮ የምትለውን ኦፕሽን ክሊክ አደርጋለሁ። አሁን ከረንትሊ ያለኝ የUSDT አማውንት 0 ነው። ምንም ዶላር የለኝም ባይቢት ላይ በሌላ ክሪፕቶ ያለው። ስለዚህ መላክ አልችልም ማለት ነው። ከጨረሳችሁ በኋላ ዊዝድሮ የምትለውን ኦፕሽን ክሊክ ስታደርጉ ቀጥታ ከባይናንስ ወደ ይልክላችኋል፣ ወደ ባይቢት ይልክላችኋል ማለት ነው። ሶ በዚህ አይነት መልኩ መላክ ትችላላችሁ። ምናልባት ደግሞ ከቴሌግራም ወይም ደግሞ ከቶን ኪፐር የምትልኩ ከሆነ ደግሞ ከቶን ኪፐር ወይም ከቴሌግራም የምትልኩ ከሆነ USDT ታረጉታላችሁ። የምትቀበሉበትን አድሬስ ባይቢት ላይ ባክ ብዬ ላሳያችሁ። ከእንደገና በመጀመሪያ ቶፕ አፕ ትሉታላችሁ። ካርዳችሁ ላይ ከገባችሁ በኋላ ቶፕ አፕ የምትለዋን ከነካችሁ በኋላ
ሁለት ኦፕሽን ይሰጣችኋል። ዲፖዚት ክሪፕቶ የምትለውን ትነካላችሁ። በመቀጠል ዲፖዚት የምታደርጉት USDT ነው። ስለዚህ USDT ብላችሁ ትነካላችሁ። በመቀጠል እዚህ ጋር ከቴሌግራም ዋሌት ወይም ደግሞ ቶን ኪፐር የምትልኩ ከሆነ አድሬሱን መጠቀም ያለባችሁ እዚህ ጋር ያለችዋን ቶን ኔትወርክ ነው መጠቀም ያለባችሁ ማለት ነው። ስለዚህ ቶን የምትለዋን ክሊክ አደርጋለሁ። እንደምታዩት ኮንፈርም እለዋለሁ። በመቀጠል እዚህ ጋር የዋሌት አድሬስ ይሰጠኛል ማለት ነው። የዋሌት አድሬስ ይሰጠኛል ማለት ነው። ሰዎችን ኮፒ ያደርግና ከቴሌግራም መላክ ቻለው ማለት ነው። ለምሳሌ ልኬ ላሳጋችሁ ወደ ቶን ኪፐር ገባለሁ። ወደ ቶን ኪፐር ከገባው በኋላ ሴኩሪቲ ስለሆነ ስካን አረጋለሁ። በመቀጠል ሴንድ የምትለዋን ነካለው። አድሬሱን እዚህ ጋር ፔስት አረጋለሁ። አማውንቱን እዚህ ጋር ጽፋለሁ። $5 ከሆነ 5 ላለው ቶኑን ወደ ዶላር ቀይረዋለሁ። $5 ከሆነ 5 ላለው። በመቀጠል እዚህ ሜሞ ወይም ደግሞ ኮሜንት የሚለው ላይ ምንም አትጽፉም። ምክንያቱም ባይቢት ላይ የተሰጣችሁ ምንም አይነት ኮሜንት ወይም ደግሞ ሜሞ ስለሌለ። በመቀጠል ኮንቲኒው የምትለዋን ነካለው። እንደምታዩት በዚህ መልኩ ይመጣላችኋል። ኮንፈርም የምትለዋን ትነካላችሁ። ፊንገርፕሪንት ስካን ታደርጋላችሁ። በመቀጠል ቀጥታ ይልክላችኋል ማለት ነው። በዚህ መልኩ በቀላሉ ወደ ባይቢት ማስተር ካርድ መላክ ትችላላችሁ ማለት ነው። ይህ ሁለተኛው ኦፕሽን ነው። ከኔ መግዛት ከፈለጋችሁም አጌን $10 በላይ መግዛት የምትፈልጉ ሰዎች እኔ ኮንታክት ማድረግ ትችላላችሁ። $10 በታች የምትገዙ ከሆነ ሞስት ፕሮባብሊ ፕራይሱ ከፍ ነው የሚለው። ከፒቱፒ ለመግዛት ትንሽ ሪስኩን መውሰድ የማትፈልጉ ሰዎች ከኔ ጋር መግዛት ትችላላችሁ። ዶላር ቴሌግራም ላይ ከታች ባለው ኮንታክት ወይም ደግሞ አካውንት ልታገኙ ትችላላችሁ። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። ወደ ባይቢት ማስተር ካርድ ላይ ይህንን ሜትድ ተጠቅማችሁ በቀላሉ ወደ ማስተር ካርዳችሁ ዶላር መላክ ትችላላችሁ። አጌን መግዛት የምትፈልጉ ሰዎች በታች ባለው ቴሌግራም አካውንት ማግኘት ትችላላችሁ። ወይም ቴሌግራም ላይ ገብታችሁ @bini_e ብላችሁ ኮንታክት ማድረግ ትችላላችሁ። ያስቸገራችሁ ነገር ካለ የዚህ የቪዲዮ ኮሜንት መስጫ ሳጥን ስር ላይ ኮሜንታችሁን ድሮፕ አድርጉልኝ። አብዛኛውን ጊዜ ኮሜንት መልሳለሁ። ኮሜንቱን ሰብሰብ አድርጌ ደግሞ አንድ ቪዲዮ ሰራላችኋለሁ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ።